መጋጨት ጀመሩ። ለምንድነው የሚጋጩት? ምክንያቱም መለየት አቃታቸው። ምክንያቱም ብዙ ከብቶች ስላላቸው ጸብ ውስጥ ሰራተኞቹ አብርሃም ልክ ቀትር አካባቢ ላይ በሞሬ አድባር ዛፍ አጠገብ ላይ ቁጭ ብሎ ሳለ በቀትር ሶስቱ እንግዶች ወደ አብርሃም መጡ። ለአብርሃም የመጨረሻ ተብሎ ከሚጠራ ውስጥ አንዱ ነው። ምክንያቱም አብርሃም የመጨረሻ እግዚአብሔር የነገረለት ወይም ወንድ ልጅ እንደሚወልድ መጨረሻ የነገረለት ይህ ቦታ ነው። ለአብርሃም እንደምትወልድ ወንድ ልጅ እንደምትወልድ ነገረውና ማለት አይታወቅም። አመቱም ስለማይታወቅ ብዙ አመት ስለኖረ በ19ኛው ክፍለ ዘመን አካባቢ የመድረቅ አዝማሚ አሳይቶ ነው። ምክንያቱም ብዙ ዝናብ አለ፣ ፀሐይ አለ፣ አርቲፊሻል ነገር ማለትም የሰው ሰራሾች ጉዳት አለ፣ ብዙ ተፈጥሮ። ክብራትና ክብራን ውድ ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በየጊዜው ደግሞ እንዲደርሳችሁ የደውል ምልክትን አብራችሁን እንድትቆዩ ወይም የደውል ምልክትን እየነካችሁ ቤተሰብ እንድትሆኑ የመጽሐፍ ቅዱስ ቦታዎችንና አቅጣጫዎችን እነግራችኋለን። የአርኪኦሎጂካል መረጃዎችን እነግራችኋለን። አስገራሚ የተባሉትን ቦታ ደግሞ እናስቀኛችኋለን። አብራችሁን ስለምትሆኑ እያመሰገንን ወደ ቪዲዮ እንሄድ። ዛሬ ደግሞ ልናሰናደንላችሁ የወደድነው ስለ ሞሬ አድባር ዛፍ እነግራችኋለን። የሞሬ አድባር ዛፍ ተብሎ የሚጠራው በመጽሐፍ ቅዱስ እጅግ አስገራሚ ያደረገው በአርኪኦሎጂስቶች ደግሞ እጅግ አወዛጋቢ የፈጠረው ዛሬ እናሰናድንላችኋለን። ታሪኩ የሚጀምረው ስለ ሞሬ አድባር የሚጀምረው በአብርሃም ነው። እንግዲህ አብርሃም እጅግ ተወዳጅ የሆነ ሰው ነው። ወይም በሶስቱ እምነት ውስጥ አባይተ እምነቶች በእስልምና፣ በክርስትና፣ በአይሁድ እምነቶች ውስጥ እጅግ የተከበረ ሰውና እጅግ ለእምነቱ መሰረት ወይም መጀመሪያ ከሚባሉት ውስጥ አንዱ ሆነው አብርሃም ነው። ወይም በአብርሃም ተስፋ እንደተጣለ ይገለጻል። አብርሃም ብዙ ሀገር እንደኖረ ይታወቃል። ከኡር ከወጣ በኋላ ወይም ከአባትና ከእናቱ ከወጣ በኋላ ከካራ ከወጣ በኋላ ከዛ ከወጣ በኋላ ብዙ ዘመናት የኖረበት በስደት ነው። ወይም እንደ ስደተኛ በአንዳንድ በኩል ላይ ይኖር ነበረ። አብርሃም ብዙ አመት ኖሯል በየአካባቢው እየኖረ እና የመጨረሻው ኑሮ ወደ ግብጽ ሄደና ግብጽ ከኖረ በኋላ ደግሞ ድጋሚ ወደ ቤቴል እንደመጣ መጽሐፍ ቅዱስ ላይ ይነገራል። ወደ ቤቴል ከመጣ በኋላ ደግሞ የመጨረሻ የኖረበት አሁን የሞሬ አድባር አካባቢ እንደኖረ ይነገራል። ታሪኩም እንዲህ ብሎ ይጀምራል። የመጣበትም ከመጣ በኋላ ወደ ቤቴል ከመጣ በኋላ ወደ ሞሬ አድባር ዛፍ ደግሞ የሄደበት ምክንያት እንንገራችሁ። የሞሬ አድባር ዛፍ አካባቢ ለመኖር ምክንያቱ የሆነው አብርሃምና የወንድሙ ልጅ ሎጥ አብረው ይኖሩ ነበር በቤቴል እየኖሩ ሳለ አብርሃም ከግብጽ ሲወጣ እጅግ ሀብታምና እጅግ የከብቶችና የወርቁ ሀብታም ከሆነ በኋላ ሎጥ ጋር አብረው ወደ ቤቴልም እየኖሩ ሳለ በሆነ ሰዓት ላይ ደግሞ ሰራተኞች የሎጥና የአብርሃም ሰራተኞች መጋጨት ጀመሩ። ለምንድነው የሚጋጩት? ምክንያቱም መለየት አቃታቸው። ምክንያቱም ብዙ ከብቶች ስላላቸው ሰራተኞቹ ጸብ ውስጥ ሆኑና ይህን ጸብ ደግሞ ለመፍታት ሌላ መፍትሄ ስላጡ ሆነ እዚህ ጋር መለያየት ሆነ። በዚህ ሰዓት ነው አብርሃም እንዲህ ብሎ ለሎጥ ሐሳቡን ሰጠ። አንተ በግራውን ብትወስድ እኔ በቀኙ ወስዳለሁ፣ አንተ በቀኙን ብትወስድ እኔ ወደ ግራውን ሄጄ እኖራለሁ፣ እዚህ ጋር ብንለያይ አሪፍ ነው ብሎ ለሱ ሐሳቡን ገለጸለት። ወይም እሱ የተመቸውን ቦታ ከመረጠ እኔ ወደ ሌላኛው ቦታ እመርጣለሁ ብሎ ሎጥ አስረዳው። ሎጥም ተስማማና በደቡብ በምስራቅ አራቱም አቅጣጫ ጥሩ ቦታ የሆነ መልካም ቦታ የሆነው ተመለከተና ጥሩ ቦታ ወይም ለምለሙ ስፍራ አካባቢ የሚባለው ወደ ሰዶም እንደሄደ ይገለጻል። ወደ ሰዶም ሄዶ በሰዶም አቅጣጫ እንደኖረ ይገለጻል። አብርሃምም እንዲሁ ደግሞ ወደ ኬብሮን እንደተጓዘ ይገለጻል። ኬብሮን አቅጣጫ
ሄደና በሞሬ ዛፍ አድባር ዛፍ ስር እንደተቀመጠ ይገለጻል። ወደ ሞሬ አድባር ዛፍ አካባቢ ዳር አካባቢ ድንኳኑ ተከለ። እዛ ድንኳን ውስጥ ከተከለ በኋላ ኑሮውን መጀመር ጀመረ። አብርሃም አንድ ቀን እንዲህ ሆነ። ዘፍጥረት 13 ላይ እንዲህ ብሎ ታሪኩን ይጀምራል። አብርሃም ልክ ቀትር አካባቢ ላይ በሞሬ አድባር ዛፍ አጠገብ ላይ ቁጭ ብሎ ሳለ በቀትር 3 እንግዶች ወደ አብርሃም መጡ። 3 እንግዶች ማለት ያው አብዛኛው መጽሐፍ ቅዱስ ላይ እንደምትመለከቱት እግዚአብሔር መጣ ይላል፣ ወደ አብርሃም ቤት መጣ ይላል። ቲዮሎጂያን አስተማሪዎች ደግሞ በመላእክነት ወይም በመላእክነት ተገልጦ መጣ ብለው፣ ዞሮ ግን እግዚአብሔር በመለኮቱ ኃይል 3ቱ እንግዳ ሆኖ እንደመጣ ይነገራል። ወደ አብርሃም እያለፉ ሳለ አብርሃምም ከሞሬ አድባር ዛፍ ጥግ ቁጭ ብሎ ሳለ ሲመለከታቸው ሮጦ ተነሳና በዚህ የምታልፉ ከሆነ የሚበላና የሚጠጣ ጠጥታችሁ ወይም በልታችሁ አርፋችሁ ወደ ጉዳያችሁ መሄድ ትችላላችሁ ብሎ ነገራቸው። አብርሃምም ትህትናው በዚህም ብቻ አላበቃም። ምክንያቱም እዛው ለወንድሙ ልጅም ምርጫ እንደሰጠ ወይም አብርሃም ትሁት እንደሆነ የምታውቁት እኚህ ብዙ ምክንያቶች እንደሆነ ይገለጻል። ምክንያቱም እኚህ የሚያልፉት እንግዳ በዛ አካባቢ ሲያልፉ አብርሃም ትሁት መሆኑን የምታውቁት ኑ ግቡና እስቲ ብሉና አርፋችሁ ወደ ምትሄዱበት ጉዳይ ሂዱ ብሎ እንደተናገረ መጽሐፍ ቅዱስ ይናገራል። አብርሃም ትሁት እንደሆነ በዚህም ማወቅ እንችላለን። አብርሃም ትሁትነቱ በዚህ ምክንያቱም አብርሃም ትሁት ስለሆነ ነው እግዚአብሔርም የመረጠው ብዬ አስባለሁ። ምክንያቱም አሕዛብ ነው ግን የተመረጠው፣ ግን አብዛኛው ልበ ንጹህ ሰዎችን እግዚአብሔር እንደሚወዳቸው እርግጠኛ ነኝ እና አብርሃም ትሁት ነበር እና ወደ ቤቱም አስገባቸው፣ ቤቱም አበላቸው። ወይም ፍሪዳውን ወይም ከብት ጠቦትን አረደ። እርጎ እንዲያዘጋጁ እንድታዘጋጅ ለሳራም ወይ ለሶራ ነገራት። ይህን እንዲዘጋጅ ካደረገ በኋላ ሰራተኞችን ደግሞ ከብቱን እንዲያርዱ አደረገ። ንጹህ የሆነ ከብቱን ወይም የሰባውን አርዶ ለእንግዶችን እንዳቀረበ መጽሐፍ ቅዱስ ይነገራል። የዚህ ሰዓት ነው ለአብርሃም እግዚአብሔር እንዲህ ብሎ ተናገረ ይላል። እግዚአብሔር በሚመጣው ዓመት እንዲህ ብሎ ነገረው። በሚመጣው ዓመት ወንድ ልጅ ትወልዳለህ ብሎ ለአብርሃም ነገረለት። የመጨረሻ ተብሎ ለአብርሃም የመጨረሻ ትንቢቱ ተብሎ ከሚጠራ ውስጥ አንዱ ነው። ምክንያቱም አብርሃም የመጨረሻ እግዚአብሔር የነገረለት ወይም ልጅ ወንድ ልጅ እንደሚወልድ መጨረሻ የነገረለት ይህ ቦታ ነው። ለአብርሃም እንዲህ ብሎ ከተናገረ በኋላ ሳራም ሰማችና ከኋላ እንደሳቀች ይታወቃል። እና ምክንያቱም የሳቀችበት ምክንያት ደግሞ እሷ በሷ አእምሮ የመውለጃ ጊዜዋ አልቋል። ምክንያቱም በሰውኛ እያሰበች ነው። ምክንያቱም የመውለጃዋ ጊዜ ያለፈባት ወይም ያረጀች ስለነበረች ሳቅ ብላ ገረማት እና እግዚአብሔር ለአብርሃም እንደምትወልድ ወንድ ልጅ እንደምትወልድ ነገረውና እግዚአብሔርም ከአብርሃም ቤት ወደ ሚሄድበት ወይም ወደ ሰዶም አቅራቢያ እንደተጓዘ ይገለጻል። ከአብርሃም ከወጣ በኋላ አብርሃምም ሊሸኛቸው ወጣ። እዚህ ጋር እንቆምና ስለ ሞሬ አድባር ዛፍ የምንነግርባቸው ዋና ፖይንቷ እቺ ናት። እቺ ቦታ ላይ ናት እግዚአብሔር ለሰዎች ወይም ተስፋ የሰጠበት ቦታ ተብሎ የሚጠቀስበት ወይም በክርስትና በአይሁድ እምነት እና በእስልምና ዘንድ እጅግ ቅዱስ ስፍራ ተብሎ የሚጠራበት በዚህ በክርስትናው ዘንድ ላይ ይስሐቅ የተወለደ በአይሁድም ይስሐቅ የተወለደበት ምክንያት በእስልምናውም ደግሞ እስማኤል የተወለደበት ቦታ ተብሎ የሚጠቀስለት አስገራሚ የሚያደርገው ይህ ነው። ይህ ቦታ በጣም እጅግ ተመራማሪዎች የሚወዱበት ወይም ቅዱስ ስፍራ ብለው የሚጠሩት በሶስቱ እምነቶች ውስጥ እጅግ ተስፋም ያለበት ቦታ ተብሎ ከሚጠራበት ወይም መለኮት ከሰማይ ወርዶ ያረፈበት ቦታ ብለው ቅዱስ ስፍራ ነው ይህ ቦታ ተብሎ የሚገለጽለት። ይህም ቦታ ደግሞ እግዚአብሔር አምላክ ለሰው ልጆች የተገለጠበት ወይም ራሱን ያሳየበት ቦታ ብሎ ይጠቀሳል። ይህም ቦታ ደግሞ አርኪኦሎጂስቶች ፈልገውት አግኝተውት ቦታውን ሞሬ አድባር ዛፍ አጠገብ እንደሰፈረ ይነግራሉ። ይህም ቦታ ደግሞ የሚያስገርመው ዛፉ እስከ ዛሬ ድረስ መኖሩ የሚያስገርም እስከ ዛሬ ድረስ ማለትም አይታወቅም። የአብርሃም እድሜ እንዲህ ነው ብለን
መግለጽ አንችልም፣ ምክንያቱም አልተገለጸም መጽሐፍ ቅዱስ ላይ። ምን ያህል ዘመን አስባችኋል? አብርሃም እዛ አካባቢ ከኖረ ጀምሮ ብንቆጥር የማያልቅ ዕድሜ ነው። ዝም ብለን በሺዎች ብንለው ይሻላል ብዬ አስባለሁ። ምክንያቱም በአእምሯችን ካልኩሌት ማድረግ አንችልም። ሊደረግም ይችላል ግን ያው ግምታዊና አንጻራዊ ግምት ነው እና ምንገምተው ግን የዚህ ዕድሜ በሺዎች ብለን እንያዝ። ብዙ ሺዎች ዓመታት ማለትም አብርሃም ከኖረበት በኋላ ይስሐቅ፣ የያዕቆብ ልጆች ከኖሩ በኋላ ብዙ አስቡ። ከእስራኤላውያን ወደ ግብጽ ከሄዱ በኋላ ግብጽ ለ400 ስንት ዓመት ከተገዙ በኋላ 400 ስንት ዓመት በኋላ አስቡ። እስካሁን ድረስ ከክርስቶስም ልደት አልፎም አሁንም እስካሁን ድረስ መኖሩ ደግሞ እጅግ ተመራማሪዎችን ይሄ ምን አይነት ዛፍ ነው ብሎ ያስገረማቸው ለዚህ ነው። ምክንያቱም ሳይንቲስቶች ይህን ቦታ መመራመር ጀምረው ነበረ በአንድ ወቅት እና እስካሁን ድረስ እንዴት ኖረ ብለው ይገልጻሉ። ቦታውም ደግሞ የሚያስገርመው በአሁኑ ጊዜም እንዳለ ይነገራል። ቦታውም በዌስት ባንክ አካባቢ አቅራቢያ እንደሚኖር ይነገራል። ለኢየሩሳሌም 30 ኪሎ ሜትር አቅራቢያ እንደምትገኝ፣ ያቺ ቦታ በኬብሮን አካባቢ እንደምትኖር ይገለጻል። ይቺ ቦታ ብዙ እምነቶች ወይም በሶስቱ እምነቶች ዘንድ ቅዱስ ስፍራ ብለው ይጠሩታል። ምክንያቱም መለኮት ያረፈበት በሶስቱም እምነት ውስጥ እጅግ የሚወደደው አብርሃም ተስፋ ያገኘበት ቦታ ብለው የሚጠሩበት ቦታ ብለው ያስባሉ እና በአሁኑም ዘመን በሩሲያ ካቶሊክ ቦታ ወይም ያቺ ቦታ የሞሪያ አድባር ዛፍ ታጥራ ትገኛለች። አሁንም ታጥራ ሞሪያ አድባር ዛፏ ሩሲያ ካቶሊክ ቤተክርስቲያን ወይም ቅድስት ሥላሴ ቤተክርስቲያን አካባቢ ታጥራ እንደምትኖር ምንጮች ይናገራሉ። ይህም ቦታ አጥረውት እንዳስቀመጡ እንደዚህ እንደምትመለከቱት አጥረውት እንዳስቀመጡ ይነገራል። ይህም ቦታ ደግሞ ብዙዎች ጎብኚዎች ያዩታል። ብዙ ዘንድ ተወዳጅነት አብርሃም የኖረበት የሰፈረበት የመጨረሻ የኖረበትም ተብሎ ይጠራል። የመጨረሻ ሲባል ብዙ ዓመት የተወሰነ የቆየበት ቦታ የሚባልበት ቦታ ነው። ይህም ቦታ አብርሃም የኖረበት ቦታ ብለው ይጠሩታል። ምክንያቱም አብርሃም ትንሽ እዛ ቦታ አካባቢ የመቆየት አሳይቶ ነበር። ምክንያቱም እዛ አካባቢ ተስፋውን ስላገኘ ስለተወለደለትም እዛ መኖር እንደጀመረ ይገለጻል። ይህም ቦታ አሁን በሩሲያዎች ካቶሊክ ቤተክርስቲያን በቅድስት ሥላሴ አካባቢ እንደሚኖር ምንጮች ይናገራሉ። ይህም ቦታ ደግሞ አስገራሚ የሚያደርገው በ19ኛው ክፍለ ዘመን ደግሞ ይህም ዛፍ የመድረቅ አዝማሚያ ሳይቶ ነበረ። ምክንያቱም ብዙ ዓመት ኖሯል። እድሜው አይታወቅም። እስካሁን ድረስ እድሜው ልንገልጽ አንችልም። ምክንያቱም እጅግ ብዙ ዓመት ኖሯል። ምክንያቱም ይሄ ዓመት ማለት አይታወቅም። ዓመቱም ስለማይታወቅ ብዙ ዓመት ስለኖረ በ19ኛው ክፍለ ዘመን አካባቢ የመድረቅ አዝማሚ አሳይቶ ነው። ግን ደግሞ የእግዚአብሔርን ስራ የምታዩት ደግሞ እዚህ ጋር ሰዎች እንዲማሩና እንዲያዩት ብሎ ካስቀመጠው መካከል አንዱ ይመስለኛል ብዬ አስባለሁ። የኔ ሀሳብ ነውና በ1996 አካባቢ ደግሞ አስገራሚ ያደረገው ደግሞ ምን ሆነ ብላችሁ ልጠይቁኝ ትችላላችሁ። በ1990ዎቹ አካባቢ ደግሞ ድጋሚ ያ ዛፍ ከጎኑ ማቆጥቆጥ ጀመረ ማለት ከጎኑ ፍሬ ወይም ማቆጥቆጥ ጀመረ። ድጋሚ መብቀል ጀመረ። ከራሱ ጎን መውጣት ጀመረ። ዛፎች ማደግ ጀመረና ሳይንቲስቶች ገርሟቸው እጅግ አስገረማቸው። በክርስትናውም በሶስቱ አባይተ እምነቶችም ዘንድ አስገራሚ አደረጋቸው። ምክንያቱም ይሄ እንዴት ያቆጠቁጣል? አሁንም እየበቀለ ነው እንዴ? የማይደረቅ ነው እንዴ? መጀመሪያ በ19ኛው ክፍለ ዘመን አካባቢ ኦልሬዲ ደርቋል ብለው ነው የሚያስቡት እና አሁንም እንዴት ለመለመ ብለው ሳይንቲስቶች መናገር ጀመሩና ብዙ ክርስቲያኖችም መጥተው ቅዱስ ስፍራ የሚሉበት ምክንያት እግዚአብሔር ድጋሚ ሊያስተምረን ነው፣ ይህ ዛፍ ቦታው አሁንም አቆጥቁጡም ብለው ብዙዎች ይናገራሉ። ይህም ቦታ ደግሞ አሁንም ድረስ መኖሩ ደግሞ ያስገርማል። አሁንም እንደነበረው ሆኖ በተወሰነ ቢደርቅም ያው በተወሰነ ደግሞ ሰው እንዲማረው ብሎ እግዚአብሔር ይመስለኛል እስካሁን አለ። አሁን አስባችኋል? ምክንያቱም ብዙ ዝናብ አለ፣ ፀሐይ አለ፣ አርቲፊሻል ነገር ማለትም የሰው ሰራሾች ጉዳት አለ፣ ብዙ ተፈጥሮ ንፋስ። ይሄ ሁሉ ዓመት
ይሄ ሁሉ ዓመት እስከ ዛሬ ድረስ መቀጠሉ አይገርማችሁም? በአእምሯችሁ ስታስቡ የማይሆን ነገር ነው እና በጣም እኔ ካስገረመኝ የእግዚአብሔር ስራ መካከል አንዱ ከሆነው የሞሬ አድባር ዛፍ እና እስከ ዛሬ ድረስ በጣም የሚገርመኝ ቦታ ነው እና እስከ ዛሬ ድረስ አለመድረቁ ደርቆም እንኳን ማቀጥቆጡ ደግሞ ይገርመኛል። እሱ የራሱ የኦክ ዘሮች ማለትም የሞሬ አድባር ዛፍ የተባለው ኦክ ኦፍ መምሮን ይባላል። በእንግሊዝኛው መምሮን ይሉታል። መምሮን ዛፍ ይላል መምሮ። እኛ ደግሞ የሞሬ አድባር ዛፍ እንላለን። በፈረንጆች ኦክ ኦፍ ዘ ሞርሞን ብለው ይጠሩታል። እስከ ዛሬ ድረስ ኦክ የተባለው ማለትም ሞሬ የሚባለው ነውና ኦክ ያበቅላል ከጎኑ እና ብዙ ሰዎችን ያስገርማቸዋልና ያቺ ቦታ ሄደው ብዙዎች ይጎበኛሉ፣ ያያሉ፣ የተፈጥሮን ስራም ያደንቃሉ እና ቅዱስም ስፍራ ነው። ያቺ ቦታ ደግሞ በቤተ ክርስቲያን ተጠልላ የምትገኝ ቦታ ነው። እኔ ደግሞ ብዙ ያስገረመኝ ደግሞ እድሜውም ነው። በዛ ላይ ደግሞ እስካሁን መኖሩ ደግሞ እጅግ የሚያስገርመኝ ነውና ዛሬ ላሰናድንላችሁ ወይም ለእናንተ ላሰናዳ የፈለኩኝ ይቺን ቦታ እስከ ዛሬ ድረስ መኖሯ ልነግራችሁ የመጣሁት እና እንደዚህ አይነት አርኪኦሎጂካል መረጃ ወይም የመጽሐፍ ቅዱስ ቦታዎችን እነግራችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንዲሁም በየጊዜው እንዲደርሳችሁ የደውልን ምልክትን በመንካት ለዚህ ቤተሰቡን ሼር አድርጉ። እንደዚህ አይነት መረጃዎችን በየጊዜው ተከታተሉን። አብራችሁን ስለምትሆኑ እያከበረን ቻው፣ ደህና ሰንብቱ።